ሰላም ጤና ይስጥልኝ ውድና ተከብራችሁ የጎነር ቲዩብ ተከታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? በዛሬው ቆይታችን የሆነች የስንኝ ቋጠሮ በእጀላለችና እቺን የስንኝ ቋጠሮ ጀባ ልላችሁ ነው። በነገራችን ላይ ወደ ፕሮግራሜ ከመሄድ በፊት ለቻናሉ አዲስ የሆናችሁ የጎነር ቲዩብን ሰብስክራይብ በማድረግ ጀምሩ። ወደ ስንኝ ቋጠሮ ነው ወደ እናንተ ማቀርብላችሁ። ኖ አሁንም ወደ ስንኝ ቋጠሮ ከመሄድ በፊት ደግሞ የፌስቡክ ተከታይ ከሆናችሁ ፌስቡካችንን ፎሎ ላይክ አድርጉልን፣ ኮሜንትም ስጡልን። የስንኝ ቋጠሮ ጋር ከመሄድ በፊት አሁንም የቲክቶክ ተከታይ ከሆናችሁ ፎሎ በማድረግ ቤተሰቡኑ አብራችሁን ቆዩ። የስንኝ ቋጠሮን እንደሚከተለው ወደ እናንተ አቀርብላችኋለሁ። ወደ ስንኝ ቋጠሮ ደግሞ ከመሄድ በፊት ይህንን የስንኝ ቋጠሮ ያዘጋጀልን አንድ ወንድም አለኝ። ወንድሜ አእምሮ ታዘቡ ይባላል። ፎሎ እንዳይረሳ። ማር ይላል የስንኝ ቋጠሮ ርዕስ ማር። አንዲት የየም ቆንጆ ልጅ ወድጄ ይሄው ለዋዳሬ ሆነብኝ ከደጄ። ባለፈው አምነቦ ስትጨፈር አይቻት ልቤን ሳትመልሰው 9 ወር አለፋት። ሳጃ ከተማ ላይ ለአንድ ወር ፈልጌ ወደ ደሪ ሄድኩኝ በትግራ አድርጌ። ትግርንና ሶላ ሃሮን አለፍኩና ደሪ ተጉ ስደርስ ዳገቱ ቢያደክመኝም እስኪያልበኝ ድረስ አንቺን ለማግኘት ነው ይህ ሁሉ መከራ። አይደለም ለገንዘብ አይደለም ለእንጀራ። ደሪ ከተማ ላይ ከገባው በኋላ ፈልጌ አጣውና መላ። 3 ቅዳሜ በተስፋ ጠብቄ የፎፋን ብርድ ተቋቁሜ 2 ወር ብቆይም አናውቃትም እንጂ አለች የሚል የለም። ፎፋን ተኳትና ወደ ቦር ተራራ መንገደን ስጓዘው ዋንጆና ግንዶ ይዞ በሬዎችን የሚነዳ አገኘው አንድ ሰው። አንዲት የየም ቆንጆ አላየህም ስለው ስሟስ ማን ይባላል ሰፈሯስ ወዴት ነው ብለው ስጠይቀኝ ስሟንም ቤቷንም አላውቅም አልኩኝ። ሃኦሴ ይገርማል ቦርኪኒ ፋሶነ ብሎ መለሰልኝ። የቦሪን ተራራ አየሩን ተመግቤ ምሳዬን ሳልበላ በአረንጓዴ ውበት በጸዳሉ ጠግቤ ቶባ ገባሁና ሰኞና ረቡዕ ገበያውን ስጠብቅ መግቢያውንና መውጫዋን ከተማዋን ሳላውቅ ሰኞ ቀን ብቅ አለች ያን ውበቷን ይዛ። ፈጣሪ ለግሷት የመወደድ ለዛ። እሷን ተከትዬ ከቤቷ ሄድኩና ፍቅሯ አግርሽቶብኝ ባዲስ እንደገና አካን ናጋታኖ ከሹ እያለችኝ ማር ብላ ማር አደረገችኝ። ታርሶኒ ብላ ቆጮዋን አቅርባ በዛ ውበቷ ላይ ፈገግታ ደርባ ውሽዋ አለችና ቦርደዋን ቀድታ። እኔም በምላሹ ስጠጣ በደስታ ሳላስበው ጀመርኩኝ አንዳንድ ጨዋታ። ሽማግሌዎችን ልኬ የግል እስኪያረግሽ ባለሽበት ቦታ ሃኦ ይጠብቅሽ፣ ሃኦ ይጠብቅሽ። ለቀጣይ አምነቦ ሳጃ ላይ ላግኝሽ ማይልኝ ባባትሽ በአባ ቦጊቦ ቃል እንድትገብልኝ ለቀጣይ አምነቦ። ድንጋዩን ፈንቅዬ አፈሩን ብቀምሰው እንደ ማር ይጣፍጣል የየም ዞን ሰው። ገጣሚ አእምሮ ታዘቡ። ታዲያ ምን ታዘባችሁ በዚህ ግጥም? በጣም ጽድት ያለች አጭርና ኩልል ያለች ግጥም ነች። ግጥሙን ያቀረብኩላችሁ ደግሞ እኔ ወንድማችሁ ሀብታሙ ኃይለ ኢየሱስ ነበርኩኝ። በካሜራው በኩል ደግሞ አብርሃም ወልደማርያም፣ በቪዲዮ ቅንብር ውብሸት ግርማ ጋር ቆይታ አድርገናል። የዩቲዩብ ቻናላችን አዲስ የሆነ ሁሉም ሰብስክራይብ ሳያደርግ አይወጣም። ያው ቃል እየገባችሁልኝ ስለሆነ ማለት ነው። ላይክ ሼርም እንዳይረሳ። መልካም ቆይታ ይሁንላችሁ። ዳግም በሌላ ፕሮግራም እስክንገናኝ ድረስ ቸርን ሰንብት።